ላፕቶፕ ከመግዛታችን በፊት 5 ነገሮችን ቀድመን ማወቅ አለብን። ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ደግሞ ላፕቶፓችንን ከመግዛታችን በፊት ላፕቶፓችን ፐርፎርማንሱ ምን ያክል ነው የሚለውን ነገር ለማወቅ ቀድመን እነዚህን 5 ነገሮች ቼክ ማድረግ ይጠበቅብናል ማለት ነው። በዛሬ ቪዲዮ እያንዳንዱን እናያለን። አብራችሁ የመጀመሪያ የሚሆነው ፕሮሰሰር ነው ስንል ላፕቶፓችን ፕሮሰስ የሚያደርግበት የራሱ ኮር አለው። ፕሮሰሰሩ ምን አይነት ነው የሚለውን ነገር ማየት፣ ከዛ ውጭ ደግሞ ይህ ፕሮሰሰር ደግሞ በምን ያክል ስፒድ ነው የሚሰራልን ስራውን የሚለው የሚያስረግጥ ስለሆነ ፕሮሰሰር ላይ ፎከስ ማድረግ አለብን። ፕሮሰሰሮች አሉ። እነዚህ ፕሮሰሰሮች i3 i5 i7 እያሉ ከዛ ውጭ ደግሞ ራይዘኖችም አሉ። እነዚህ ልዩነት የፈጠረው ምንድነው? ፕሮሰስ የሚያደርጉበት አቅማቸው። ስለዚህ እሱን ቼክ ማድረግ አለብን። ከዛ ውጭ ደግሞ እነዚህ ፕሮሰሰሮች የሚለኩበት በፍሪኩዌንሲ ጊጋሄርዝ ነው የሚለኩት። ጊጋሄርዙ ከስንት እስከ ስንት ቡስት ማድረግ ይችላል የሚለውን ነገር ለማወቅ ፕሮሰሰር በጣም ኢምፖርታንት ነገር ነው። የመጀመሪያው ነገር የሚሆነው ፕሮሰሰሩን ቼክ ማድረግ ማለት ነው። ሁለተኛው ደግሞ ስቶሬጅ ስንል ስቶሬጆች አሉ። አሁን ላይ ኤስኤስዲ፣ ኤችዲዲ የሚባሉ ስቶሬጆች አሉ። ኤስኤስዲ ማለት ሶሊድ ስቴት ድራይቭ፣ ኤችዲዲ ማለት ደግሞ ሃርድ ዲስክ ድራይቭ ማለት ነው። ልዩነታቸው ምንድን ነው? በኤስኤስዲ ስቶሬጅ ያለ ላፕቶፕ ሞር ስፒዱ ከኤችዲዲ የተሻለ ነው። ስራችንም በፍጥነት ለመስራት እንዳይቀረዝዝ የሚያደርግ በጣም ጥሩ ስቶሬጅ ነው። ስቶርም ያደርጋል፣ አዘሴም ታይም ደግሞ በፍጥነትም ያገለግላል ማለት ነው ይሄኛው ስቶሬጅ ታይፕ። ሞር ኤስኤስዲ ያለው ላፕቶፕ ከሆነ በጣም ተመራጭ ነው የሚሆነው። በሶስተኛ ደረጃ ደግሞ የላፕቶፕ ራም ቼክ ማድረግ በጣም ወሳኝ ነገር ነው። ራም ስንል ራንደም አክሰስ ሚሞሪ ነው፣ ቤዚክ ነገር ነው። በጣም ፒሲያችን ላይ ማተር ያደርጋል። 4 8 16 አሁን በብዛት እስከ 32 የሚጠቀሙ ፒሲዎች አቬለብል ናቸው ገበያ ላይ፣ ሰዎች ላይ በጣም በብዛት ይገኛሉ። ግን በ8ም በ4ም አይሰሩም፣ በ2ም አይሰሩም ማለት አይደለም። ላፕቶፖች ግን ፎር ሞር ስራዎቻችንን ለማቅለል ስንፈልግ በትንሹ 16 ጂቢ ራም ቢኖረው በጣም የተለያዩ ዋይድ ያላቸው ስራዎች ሊሰሩልን ስለሚችሉ ራሙን 16 አድርገን ብንጠቀም ባለ 16 እንገዛ ወይም ብናገኝ በጣም የተሻለ ነገር ነው የሚሆነው ማለት ነው። ራም ፍጥነቱን የስራውን ፍጥነት እሱ ላይ ነው ጫነው የሚሆነው። ባነሰ ቁጥር 2 እና 3 ታቦችን ከፍተን መስራት ስለማንችል ራሙን ባሳደግን ቁጥር ደግሞ ሞር ስራውን ስለሚያቀልልን ራሞችን ቼክ አድርጎ መግዛት ቼክ አድርጎ መጠቀም ወሳኝ ነገር ነው። አራተኛው ደግሞ ጀነሬሽን በጣም ማተር ያደርጋል። ያ ማለት ላፕቶፓችን የተመረተበት ጊዜ ማለት ነው። በጣም ስቦ አሁን እንግዲህ 14 15 እኛ ሀገር ውስጥ ራሱ እስከ 15 ተመረበት ጊዜ ነው። 14 15ኛ ጀነሬሽን ደርሰናል። ያ ማለት ከአንደኛ ጀምሮ የተመረተበት ዓመተ ምህረት ነው። ሞር ወደኛ አሁን ክሎዝ የሆነው ሞር ፐርፎርም ያደርጋል ማለት ነው። ሞር ፐርፎርም ያደርጋል ስንል ደግሞ ሪሰንት ሲሆን እያንዳንዱ ፋንክሽን እያንዳንዱ ሌላ ተጨማሪ ፊቸር ይኖረዋል። ሌላ ተጨማሪ ፊቸር ሲኖረው ሞር ደግሞ ለዚህ ጊዜ ለሚሰሩ ሶፍትዌሮች በደንብ ቅርብ ስለሚሆን ሞር የተሻለ ነው የሚሆነው። አምስተኛ ላይ ደግሞ ባትሪ እናገኛለን። አንዳንድ ተጠቃሚዎች አሉ ባትሪ ብዙ ማተር ማያደርግ የሚመስላቸው፣ ግን ባትሪ በጣም ኢምፖርታንት ነገር ማለት ነው። የመብራት መቆራረጦች የሆነ ነገር በልሽት ኢቨን ቢኖር ለተወሰነ ጊዜ የምትሰሩትን ስራ ላለማቋረጥ ባትሪ ዱሬሽኑ በጣም ኢምፖርታንት ነገር ነው። ባትሪ ላይፍ ቼክ አድርጋችሁ መግዛት፣ በጣም ቼክ አድርጋችሁ መጠቀም፣ በጣም ሄልጂን ፐርፎርማንሱ በትክክል ማየት፣ ዲዛይን የተደረገበት ካፓሲቲ አለ። እንደዚሁም ደግሞ ፉል ቻርጅ ካፓሲቲ የሚባል ነገር ባትሪ ላይ አለ። ያ ደግሞ ስንት ሰዓት ያገለግላል፣ ስንት ጊዜ ያገለግላል፣ በአንድ ፉል ቻርጅ የሚለውን ነገር ዲሳይድ የሚያደርግልን ነገር ነው። እሱም በሌላ ቪዲዮ እናያለን። ባትሪ በጣም ኢምፖርታንት ነገር ስለሆነ ባትሪ ላይ ፎከስ ማድረግ ይጠበቅባቸዋል ማለት ነው። ፕሮሰሰር፣ ስቶሬጅ፣ ራም፣ ጀነሬሽን፣ ባትሪ ላይፍ፣ እነዚህ 5ቱ በጣም ወሳኝ ነገሮች ናቸው። ጋይስ የዛሬው ቪዲዮ ይመስል ነበር። በሌላ አዲስ ቪዲዮዎች ደግሞ ተመልሰን እንመጣለን። ቴክኖሎጂ የተመለከተ ነገሮችን ለማግኘት ይህን ቻናል ሰብስክራይብ ማድረጋችሁ፣ ላይክ የሚያደርጋችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ።